በህልም መኪና ማየት ምንን ያመለክታል? ብዙ ጊዜ ከሚቀርቡ ጥያቄዎች መካከል በህልም መኪና ማየት ምንን ያመለክታል የሚል ነው። ዛሬ አብረን እናያለን። አንድ ሰው በህልሙ መኪና ማየቱ ይሄ ሰው ህይወቱን ለመቀየር በከፍተኛ ጥረትና ጉጉት ላይ እንደሆነና በዛ ነገር ላይም እየተጨነቀ እንዳለ ያመለክታል። እንደዚሁም አንድ ሰው በህልሙ አዲስ መኪና ሲገዛ መመልከቱ ይሄ ሰው በህይወት ውስጥ አዲስ የሆነ ለውጥ ሊመጣ እንደሆነና በዛም በሚመጣው ለውጥ ደስተኛ እንደሚሆን ያመለክታል። እንደዚሁም አንድ ሰው በህልሙ መኪና ሲነዳ መመልከቱ ይሄ ሰው ትልቅ ኃላፊነት እንዳለበትና ለዛም ኃላፊነት ራሱን ማዘጋጀት እንዳለበት በዚህ ኃላፊነት ውስጥ የእሱም ሆነ ከኋላው ላሉ ሰዎች ጥንቃቄ ማድረግ እንዳለበትም የሚያሳይ ነው። አንድ ባለትዳር የሆነች ሴት በህልሟ በመኪና ስትጓዝ መመልከቷ ልጆቿ ሷሊህ ወይ ደጋግ መልካም ልጆች እንደሚሆኑና እንደዚሁም ደግሞ የትዳሯ ህይወት ያማረና ጥሩ ሆኖ የሚቀጥል መሆኑን የሚያበስር ህልም ነው። አንድ ባለትዳር ያልሆነች ሴት ደግሞ በህልሟ በመኪና ስትጓዝ መመልከቷ በህይወቷ ውስጥ አዲስ ምዕራፍ ሊከፈት እንደሆነ ለሷ የሚያበስር ነው። በህይወቷ ውስጥ ከሚከሰቱ ትላልቅ ክስተቶች መካከል ወደ ትዳር መግባቷ ነውና ያንንም ላያመለክት የሚችል በጥቅሉ ግን በህይወቷ ውስጥ አዲስ ነገር ሊመጣና በዛም ደስተኛ እንደምትሆን የሚያመለክት ህልም ነው። በኮሜንት ሱብሃነላህ ማለታችሁን እንዲሁም ቪዲዮ ሌሎች ማጋራታችሁን እንዳዘነጉት። አሰላሙ አለይኩም ወራህመቱላህ